አላህን የሚፈሩ ሰዎች መገለጫቸው ምንድነው? يقول الله عز وجل الصابرين والصادقين والقانتين والمنفقين والمستغفرين بالأسحار الله አላህን የሚፈሩ ሰዎች መገለጫቸው الصابرين ታጋሾች ሆኑ ይላል አላህ። በምንድን ላይ ነው ታጋሾች ሆኑ? على دوام الطاعة አላህን በመገዛት ላይ ዘውታሪዎች ሆኑ፣ ደከመን የማይሉ ሰለቸን የማይሉ ዛሬ ሰጠን አይደለም ወይ ዛሬ ተገበርን አይደለም የማይሉ የሞታቸው ጊዜ እስከሚመጣ ድረስ አላህ ያዘዛቸውን ነገር በመሰራት ላይ ቀጥ ብለው የታገሱ እንደዚሁም ደግሞ አሳቢሪና ታጋሾች የሆኑ በምን ላይ አለል በላ በሚመጣባቸው በላ ላይ ሊራቡ ይችላሉ፣ ሊቸገሩ ይችላሉ፣ ሊታረዙ ይችላሉ፣ ሊጠሙ ይችላሉ፣ ገንዘባቸው ሊጠፋ፣ ልጆቻቸው ሊመቱ፣ ጓደኛቸው ሊሸሿቸው፣ የሚወዳቸው ሰዎች ሊቋረጣቸው ይችላል። በመጣባቸው በላ ላይ ግን የሚታገሱ ናቸው። አሳቢሪና ታጋሾች የሆኑ በምንድር ላይ አኒል ማዕሲያ ከወንጀል የሚታገሱ ናቸው። ለስሜታችን ተስማማ ብለው ወንጀልን የማይዳፈሩ፣ እኛን ያስደስተናል ብለው ወንጀልን የማይዳፈሩ፣ መጥፎ ነገር አላህ እንደከለከላቸው ያወቁትን መጥፎ ነገር የሚርቁ ናቸው። በመራቅ ላይ የሚታገሱ ናቸው። አሳዲቂና እውነተኞች የሆኑ አልቃኒቲና አላህን የሚታዘዙ ታዛዦች የሆኑ ይላሉ። ሰዎች ወንጀልን ሲፈጽሙ እነሱ ግን አላህን ፈርተው መልካምን የሚሰሩ ናቸው። ወልሙንፊቂና ለጋሾች የሆኑ ናቸው። ያላቸውን ለአኺራ ሲባሉ ምንም የማይሰስቱ ለአላህ ፊት ብቻ ፈልገው የሚያወጡ። ወልሙስተግፊሪና ቢልአስሐር በሌሉ በመጨረሻው ክፍል እስትግፋርን የሚያደርጉ እኛ ወንጀለኛ ነን ማረን፣ እኛ አጥፊዎች ነን ማረን፣ እኛ ተሳስተናን ማረን፣ ወንጀላችን በስቷል ማረን፣ ቀጥተኛውን መንገድ አመላክተን በእኛ ላይ ያለውን ወንጀል አንተው አራክፍልን ብለው አላህን መሐርታን የሚጠይቁት ሰዎች ናቸው ይላል። ያ ረቢ አላህ ወንድሞቼ ከእንደነዚህ ያሉ ሰዎች መሆን አለብን። በትክክል አላህን ከሚፈሩ ሰዎች መሆን አለብን። ኢላሁና ወልሐምዱሊላሂ ረቢል ዓለሚን።